ነቢያትና ስለ ሐዋርያት ስለ ሰማዕታትና ስለ ምእመናን ስለ ጳጳሳትና ስለ ዲያቆናት ስለ አናጉንስትና ስለ ባቶችና ስለ ድሆች ስለ ደናግልና ስለ መነኮሳት ስለ ወራጆችም ስለ ኃጥአንና ስለ ተበተኑ ሰዎች የተበተኑትን ይሰበስባቸው ዘንድ ኃጥአንንም ያጸድቃቸው ዘንድ የበደሉትንም ሁሉ ይመልሳቸው ዘንድ ትንሣኤውንም ያሳውቅ ዘንድ ስማቸውን የምናውቀውን እንናገራለን፣ ስማቸውን የማናውቀውን አቤቱ አንተ ታውቃቸዋለህ፣ ትረዳቸዋለህ። ሁሉ በፊት የተገለጸ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የኃያሉ የልዑል እግዚአብሔር ቤተሰቦች እንዴት ሰነበታችሁ? በእውነት ላይቭ ላይ የነበረው ቅዳሴ ይህንን ይመስል ነበር። ላስተላለፉልን አባቶቻችን ወንድሞቻችን እግዚአብሔር ይስጥልን። እኛንም ስደተኞቹን ቸሩ መድኃኔዓለም ለሀገራችን ያብቃን። እንደዚሁ ሀገራችን ገብተን ከደጁ ተሰብስበን የምናስቀድስ ስጋና ደሙን የምንቀበል ያድርገን። አሜን። ከክርስቶስ ፍቅር ማን ይለየኛል? የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ይላል። በእውነት ቸሩ መድኃኔዓለም በስደት ላይ ሆነን እንደዚህ እንድንሰበሰብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያችን ቀን እናፍቃለሁ አይቀርም ይሳካን ሕልሜ ምስክር ሆነዋለሁ በአውደ ምሕረቱ ቁሜ ምስክር ሆነዋለሁ በአውደ ምሕረቱ ቁሜ ያችን ቀን እናፍቃለሁ አይቀርም ይሳካን